እዛ እንዴት ነው የት ነው ነው ተንታ የሚባላል ተንታ ተንታ ሚካኤል ነው ዋናው ደብረ ንጉስ ሚካኤል ያሰሩት እንዴት እንዳሰሩት ሰምተሻል ታሪኩን አለቃ ኪዳነ ወልድ የሚባሉ ነው ንጉስ ወይ አባቶም ገነትን ሊወርሱ የሚችሉት እዛ የተቀበሩበት ላይ እርሶ ቤተክርስቲያን ሲሰሩ ንጉስ ማን ናቸው ንጉስ ሚካኤል እና የሚካኤልን ቤተክርስቲያን ያባቶ መቃብር ላይ አሰሩ ብለው አሏቸው ሄደው እዛ ተንታ ሚካኤል ኤፍራታና ግድም ይባላል አጣየን አለም ነው አጣየ ሸዋ ነው ኤፍራታና ግድም ማውዳደና ፎት ወይደላ ያዞራ ጽዝታም ጎኔ አብሮኝ አደረ ተጠብቀካለ ስስትበና ፎት የኔን ሁለማና ከለም ተማነው ጎድ የኔን ሁለንተና ከለም ተማነው ጎድ አፋሮች ያው ዘላኖች ወደ ያዲየዱ ነው የሚኖሩት አይደል የሳር ግጦሽ በምግብ ለስራ ያዘኝ እዛ አድራ አይደለም እዛ የማ አይተየፍና ይታያል እሺ ይቅርታ እንግዲህ የታሪክ ጉዳይ ሲመጣ እንደምናቋረጥ ደንብ ነው የንጉስ ሚካኤል መኖሪያ ነበር አይተየፍ ከዛ አድራል አደላ ሳይታ እዛ ባላምባራስ ሆቴል የሚልታለ ባላምባራ አፋፍ ላይ ያለው አፋፍ ላይ ያለው አሁን ወሰዱኝና ይሄ ነው ደንበኛው አሉኝ ሆቴል እኮ የውሸት ዝም ብሎ ነው እንጂ ውጪ ነው የምታድረው የተፈራ አልጋ ውጪ ነው እና ይሄ ነው ሆቴሉ አሉኝ ከታች አዋሽ ወንዙ ይሄዳል እንዲህ ከስሩ ኦኬ ይሄ አዋሽ አይደለም ወይ አልኳቸው አዎ አዞ የለም ወይ አላሉኝ ታዲያ እንዴት ነው የምናድረው እዚህ አይ ይሄ እኮ ዳገት ስለሆነ ያ አፋፉ ያየው ወደ ላይ እኮ አዞ አይወጣም ስለባብ አልነገሩ በጭራሽ ምን ስላዞ ነው እኔ ብቻ በጭራሽ አዞ አይወጣም ሌሊቱም ቀኑም በጣም እሳት ስለሆነ ያው ውጪ ነው የምንተኛው ምን አሉኝ እሺ አልኩ እንግዲህ ምን አማራጭ አለ መኪና ውስጥ መተኛት አይቻልም ሙቀቱ ናቸው ሹፌሬ በሹፌር ነው የምትሄድ ሹፌሬ እኔ በጭራሽ እዚህ መሬት ላይ አልተኛም ሙቀቱን የመሬቱን አልችልም እንደ በአሸዋ በምን የሚሰሩ ቤቶች አሉ አናታቸው አሸዋ ምናምን ይሆናል እኔ አናቱ ጣሪያው ላይ ወጥቼ ነው ማድረዋል እባብ ይኖራል እዛ ግን እሺ ሻልኩት እኔ አንተ ወጣ ነኝ እዛ ላይ አልወጣ ጉድኮ ታምረኛ ይሻለኛል እሱ ሌሊት ለምን በጣም አይታመምም እስኪ በጣም አጣዳፊ ልዩ ኃይለኛ እንደምንም ብቻ ተንፏቆ ወርዶ መጥቶ ነጋ ታዲ ይለኛል አገሩ ሰውኑ የተኛ አዘመስሎን አንተ ምንድነው እስኪ ሰውዬ ለራሱ ሊሆን ራሴን አስረዳኝ እኮ ነው ቅርብ ተይዛለሁ
እርጅና በዚሁ ዓመት የሚቆይ ህንጻ ነው እየሰራ የት ነው እሱ በዚህ መንገድ ይቺን ይዞ ወርዶ እዛው በገብርዬ ባሳየው ቁልቁል ይወርዳል ነው በዛ መንገድ ብሎ ወርቅ ውሃ ይባላል አላስላላስ በበሹ ስንት ሰው ይሆን ወርቁ እንትኑ ማጆ አንድ ሺህ እየተተካ ይባላል አይዞሽ እንጂ እስቲ አባታችን ገባ ፈገግታ አንዴ ይርታ ላስቃቸው አለ በዛው ቆይ ቆይ ተዘጋጅ አንተ እሺ ፎቶ ማያምርለት ሰው ሲምል ስሙ አቦን ይላል አቦ ሲቆጠር ሳይታይ ማለት ጥርስ ያምራል የሚል ሰው እንደዚህኛው ምን ይላል መሰላችሁ እስቲ በሉ Arawit sasa banca kasi baru